አሰላሙ አለይኩም ሰላም ለእናንተ ይሁን ቤተሰቦች። ዛሬ ደግሞ በጣም ጤነኛ የሆነና ከአጃ ከተምር ከለውዝ የምንሰራውን ለቁርስ በጣም ስንበላውን በደንብ የሚያጠግበን ለብዙ ሰዓት ሳይርበን እንዲቆይ የሚያስችለንን የምግብ አይነት ነው ማሳያችሁ እና ያስገባሁትንም ግብአቶች እነግራችኋለሁ ሁሉንም እና ተከታተሉኝ። ወደ አሰራሩም ስንሄድ መጀመሪያ የሚያስፈልገኝ ካጆና አልመንድ ነው የተጠቀምኩት። እነዚህ የለውዝ ዘሮች ናቸው እና መጀመሪያ በውሃ ከአንድ ሰዓት በላይ ብንዘፈዝፈው ማታም ቢሆን በውሃ አጥበን መጀመሪያ በደንብ አጥበን በውሃ ዘፍዝፈን ብናሳድረው ጥሩ ነው። በመቀጠል ደግሞ የሚያስፈልገኝ ነገር አጃ ነው። አጃ ኢትዮጵያ የተከካው በደንብ በትንሹ የተከካውም በውሃ አድርገን ብናሳድረው ጥሩ ነው። የዚህ ሀገር ደግሞ ኩከሩ ከሆነ ያ ምንም አያስፈልገውም። እሱን እንዳለ ዝም ብለን መጠቀም እንችላለን ማለት ነው። እና የምፈልገውን ፍሩቶች በጎን ማድረግ እንችላለን። እና ያው ሐሳቡን ከነገርኳችሁ እናንተ የምትወዱት ጨምራችሁ የማትወዱትን መቀነስ ትችላላችሁ። ያው እንደምታዩት አሁን በደንብ አጥቤ በውሃ አድርጌ አሳድሬው ነው እና ይሄንን በመፍጫ ፈጫዋለሁ ማለት ነው በብሌንደር። እና በነገራችን ላይ እዚህም አሁን የዚህን ወተት የሚሸጥ አለ። ያንንም ከፈልጋችሁ እንደዚህ አድርገው ነው የሚያዘጋጁት። በዛው እንድታውቁት ብዬ ነው። ያው የሚያካለል አንድ ሰውም ቢሆን ይጠቅማል በማለት ነው ይሄን ቪዲዮ የምሰራው። እንደዚህ በደንብ ከተፈጨ በኋላ የለውዝ ወተት እየተዘጋጀ በሱፐር ማርኬቱ ታሽጎ የሚመጣውን እንደዚህ በቀላል መንገድ ራሳችን ቤት መስራት እንደምንችልም በዛው አሳያችኋለሁ ማለት ነው። እንደምታዩት ይሄን በደንብ ከፈጩ በኋላ ከዛ በደንብ ያጠሉታል ማለት ነው። በማጥለያ በጣም አጥለው ከዛ ውሃውን እንደ ወተት ይሆናል። ይሄኛውን ደግሞ ደርቆ ኩኪስ መስራት ምናምን ይቻላል ማለት ነው። ለኩኪስ ለምናምን ይሆናል። እኔ ያው አሁን ሁሉንም ነው የምጠቀመው፣ አላጠለውም እንዳለ። ከዛ ከፈጨሁት በኋላ ኩከሩን አረግበታለሁኝ አጃውን ማለት ነው። አጃውን አድርጌ የተጠቀምኩት 2 ብርጭቆ አጃን የተጠቀምኩት። አሁን አንዱን አድርጌዋለሁኝ እና ይሄንን አንድ ላይ አቀላቅለዋለሁኝ ማለት ነው። እና ከፈለጋችሁ እዚህ ጋር ሙዝም ማድረግ ትችላላችሁ። እኔ ሙዝ ላረግ አቅርቤው ነበር፣ ግን ያው የተምሩ ጣፋጭ ይበቃል ብዬ ሙዙን አላደረኩትም። ግን ሙዝም ማድረግ ትችላላችሁ። እና በሚቀጥለው ደግሞ የሚያስፈልገን የሚቀጥለው አጅዋ ተምር ነው። አጅዋ ተምር በመዲና የሚበቅል በሳዑዲ አረቢያ በመዲና የሚበቅል በጣም ታዋቂና በጣም ተመራጭ ተምር ነው እና በጣም ጥቅም አለው። ስለ አጅዋ ተምር ያው ብዙ ጊዜ እዚህ ሳዑዲ አረቢያ የሚመጣ ሰው ለሐጅ ለኡምራ አጅዋ ተምር ሳይዝ አይሄድም እና ያው በሙስሊሞች በጣም የሚወደድ ነው፣ በሐዲስም ስለተጠቀሰ ማለት ነው። እና መጠኑን የፈለጋችሁት ማድረግ ትችላላችሁ እንደፈለጋችሁ። በጣም ጣፋጭ አጅዋ ተምር በጣም ስኳር ብዙም የለው ስኳር፣ ለዛ ነው ሰውም የሚወደውና ያው በጣም ጠቃሚ ነው። እና ስለ አጅዋ ተምር በኋላ ዝርዝር አድርጌ እነግራችኋለሁኝ። እና ይሄንን ቀረፋም ያስፈልገኛል። 1 ማንካ ቀረፋ፣ 1 ማንካ ቤኪንግ ፓውደር እና አጅዋ ተምሩን ፍሬውን ሁሉንም አውጥቼ ከትፌ ነው ማለት ነው የማደርገው። አንድ ላይ አቀላቅለን ሁሉንም የለውዙን ግማሽ ብርጭቆ አልመንድ፣ ግማሽ ብርጭቆ ደግሞ ካጆን የተጠቀምኩት። ያን መጀመሪያ ያሳየኋችሁን ሁሉንም አንድ ላይ አድርጌ ከፈጨሁት በኋላ ያው አጃውን አድርጌ ከዛ ቀረፋ አድርጌበታለሁ። ከዛ ተምሮቹን ሁሉንም ቆራርጬ እንደዚህ ከፍ አድርጌ አንድ ላይ መፍጨት ትችላላችሁ ከፈለጋችሁ። እኔ እንደዚህ ክትፍ አድርጌ ነው ያስገባሁት ማለት ነው። ሁሉንም አቀላቅለዋለሁ። ቤኪንግ ፓውደር ያስፈልገኛል። ቤኪንግ ፓውደር 1 ማንካ አደርግበታለሁኝ። ከዛ ይሄንን አቀላቅሎ ሁሉንም ስንያችንን ኦቨናችንን በደንብ ካሞቅን በኋላ ስንያችንን ቅቤ እንቀባና ይሄንን አድርገን አንድ ላይ እናስገባዋለን ማለት ነው።
ከ20 ደቂቃ እስከ 25 ደቂቃ ኦቭን ውስጥ አስቀምጠን ከዛ በደንብ ቅንብር ሲልልን አውጥተን በፈለግነው መንገድ ለቁርሳችን መጠቀም እንችላለን። እና ስለ አጅዋ የተምር ጥቅም ልንገራችሁ በትንሹ። ያው በሐዲስም እንደተነገረው ያኛው ዋነኛው ነው። ይሄኛው ደግሞ በምርምርም በጥናትም የተረጋገጠው በጣም ኃይል ሰጭ ነው። ሁሉም ተምሮች ኃይል ይሰጣሉ፣ ግን ይሄኛው ስኳር ቀለል ያለ ነው። ስኳር ያለው ቀላል ስኳር ነው። ያኔ በጣም ብዙ ስኳር አይደለም ያለው እና ምግብ ከበላን በኋላ የምግብ እንዲፈጭ በጣም የሚረዳ ነው ማለት ነው። ፋይበር አለው። ፋይበር በደንብ አለው። ፖታሲየም እና ማግኒዚየም ይዟል በሰውነታችን በጣም መደበኛ ስራውን እንዲያካሂድ በጣም ጠቃሚ ናቸው ማለት ነው። ለእርጉዞች ደግሞ በጣም ጠቃሚ ነው። ለእርጉዞችና ያው በማህፀናቸው ለያዙት ልጆች በጣም ይጠቅማል እና ያው በቀን ከ3 ፍሬ እስከ 7 ፍሬ ብቻ ነው መመገብ የሚፈቀደው ማለት ነው። በተለይ በባዶ ሆዳችን ከተጠቀምነው ለብዙ ነገር እንደሚጠቅመን ብዙ ቦታ ተገልጿል ማለት ነው። በተለይ ደግሞ እንደዚህ ተምር ነገሮችን ስንበላ እንደ እርጎ ነገር እና ሎዝ ነገር እንደዚህ ደግሞ አጃል ጋር ምናምን አቀላቅለን ስንበላው በጣም ተመራጭ ይሆናል ማለት ነው። ይሄ በጣም ቆንጆ ሁሉም ነገር የያዘ ቁርስ ነው እና ተጠቀሙት እላችኋለሁ ማለት ነው። ሞክሩት እና ሁላችሁም ቪዲዮን የምትከታተሉ ላይክ ሼር የምታደርጉልኝ በጣም አመሰግናለሁ። አላህ ያክብርልኝ። ለወደፊትም ደግሞ አበረታቱኝ ሁላችሁም እና የመጀመሪያችሁ ከሆነ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሁላችሁንም በጣም ወዳችኋለሁ። ሀገራችንን አላህ ሰላም ያደርግልን የሁል ጊዜም ዱዓዬ ነው እና ወገኖቻችን ዘመዶቻችን በያሉበት አላህ ሰላም ያደርግልን። በሰላም ወጥቶ በሰላም የሚገቡባት ሀገር አላህ ያደርግልን። ሁላችሁንም ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ ሁላችሁም በያላችሁበት ሰላም ሆኖልኝ አመሰግናለሁ።